የዝምታን ኃይል የሚያላብሱ አራት ነገሮችን እነግራለሁ። አንደኛ፣ ከሰዎች መሃል ላይ ጸጥ ብሎ ማዳመጥን ልመድ። ሰዎች በቃላት ለማስደመም በሚሞክሩበት ጊዜ አንተ ግን ዝምታን ምረጥ። ምክንያቱም አንተም እንደነሱ ለመሆን ከሞከርክ የተለመድክና ተራ እየሆንክ ትመጣለህ። ከምትናገረው ቃላት ይልቅ ተግባርህ ይናገር። ሁለተኛ፣ ምንም ጊዜ ቢሆን በክርክር ሳይሆን በድርጊቶች አሸንፍ። ቃላት ሳትናገር በድርጊቶች ብቻ ሌሎችን ካንተ ጋር እንዲስማሙ ማድረግ የበለጠ ኃይል አለው። በተግባርህ አሳይ፣ በቃላትህ አታግበስብስ። ሶስተኛ፣ ጭንቅላትህ ንጹህ አድርግ። የስኬታማነትና የውጤታማነት ተምሳሌት መስለህ ሳይሆን ሆነ መታየት አለብህ። ጭንቅላትህን በጭራሽ በስህተትና በመጥፎ ድርጊቶች አታቆሽሽ። አራተኛ፣ የዋሁን የዋሁን ግን የዋህ መስለህ እሾህ እንዳትሆን። የዋህ ሆነህ ብዙ ነገሮችን ማሸነፍ ትችላለህ። በዝምታ ህይወትን ለማሸነፍ ግዴታ ትንሽም ቢሆን ዝምታ ያስፈልጋል። በዝምታ ውስጥ ትዕግስት አለ። በትዕግስት ውስጥ ኃይል አለ።